የኢትዮጵያ ታሪክ እንደዛ አይቀጥልም። አንድ ሰው ዲፍረንስ ያመጣል። ጌታው ያን ሰው አርገኝ ብሎ የሚጸልይ አንድ ሰው ነው። ጌታው ያን ሰው አርገኝ፣ ያን ሰው let me have a difference፣ ልዩነት የሚያመጣ ሰው አርገኝ ጌታው። ሁለተኛ ቆሮንቶስ 10:4 የጦር ዕቃችን ሥጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። አሜን። The weapons of our warfare are not carnal, but mighty in God for pulling down a stronghold. A stronghold ምን እንደሆነ ታውቃላችሁ? ምሽግ አጋንንት የሚቆምበት። ለምሳሌ አንድ ሰው ይቅርታ ማድረግ ካልቻለ ስትሮንግ ሆልድ እሱ ነው። አጋንንት በሱ በር በኩል ገብቶ ሰውየውን ዲስትሮይ ያደርገዋል። ለዚህ ነው ይቅርታ አለማድረግ ለአንተ አደጋ የሚሆን። ይቅርታ ላላረክለት ሰው ምንም አይሆንም ሰውየው። አንተ ግን ይቅርታ ባለማድረግ ትልቅ ምሽግ ለአጋንንት ቆፍረ በሲሚንቶ ሰርተ ናገባ ሴጦ ብለ ስትሮንግ ሆልድ ሰጥተዋል። ብዙ ስትሮንግ ሆልድ አለ። የምንለማመዳቸው ኃጢአቶች ስትሮንግ ሆልድ ነው። ሱስ የሆነብን ነገር በጠቅላላ ስትሮንግ ሆልድ ነው። የአጋንንት ምሽግ ቂመኝነት፣ ሐሜት፣ ዝሙት፣ ሌብነት፣ ውሸት ስትሮንግ ሆልድ። ማንም ላይ ክፉ አያደርግም ይሄ ላንተ እንጂ። ሰይጣን ቤት በኩል ደካማ እንደሆንክ ካወቀ ሁል ጊዜ ቀዳዳ ፈልጎ መግባት የሚፈልገው በሱ ነው። እግዚአብሔር ግን እሱ ምሽግ እንድታፈርስ ኃይል ሰጥተዋል። ናዝሬቱ ኢየሱስ ስም ስትሮንግ ሆልድ። ለዲያብሎስ እድል ፈንታ አትስጡት ይላል።